ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ሰላምታችን እናቀርባለን። በአማራ ክልል ያለውን ወቅታዊ ሁኔታ ትኩረት በመስጠት በኢትዮጵያ በእለቱ የተሰሙ አንዳንድ መረጃዎችን እንደዚሁ በማጋራት ወደ እናንተ የምናቀርበውን የአንከር የመረጃ ክፍለ ጊዜ ነው ይዘን እየመጣ ነው። ለዚህ የዩቲዩብ ቻናል አዲስ የሆናችሁ በሙሉ ሰብስክራይብ በማድረግ የደውል ምልክቷን መጫናችሁን አይዘንጉ ለማለትም እወዳለሁ። በተለያዩ የኢትዮጵያ አካባቢዎች ያለው የጸጥታ መደፍረስ ሁኔታ ተባብሶ ቀጥሏል። ወደ አርሲ አካባቢ የሚሰማው መረጃ የመንግስት አቅም እየተዳከመና በአማጽያን በተለይም በኦሮሞ ነጻነት ሰራዊት አማካይነት አካባቢዎች በቁጥጥር ስር እየዋሉ እንዳለ የመንግስት ኃይሎችም ጥቃት እንደተፈጸመባቸው የሚገልጹ መረጃዎች እየወጡ ይገኛሉ። በሌላ በኩል የአሜሪካን መንግስት በተባበሩት አረብ ኤሚሬትስ ላይ ማዕቀብ ለመጣል የሚያስችል ግፊት በሴናተሮች አማካይነት እየተደረገ እንዳለም እየተሰማ ነው። የአብይ አህመድ አገዛዝ በተባበሩት አረብ ኤሚሬትስ የገንዘብ ደጋፊነት በቤኒሻንጉል ጉሙዝ ክልል የሰጠው የጦር ሰፈር የአሜሪካውያንን ስጋት በከፍተኛ ደረጃ ጨምሯል። ማዕቀብ የሚጥሉ ከሆነ የአብይ አህመድ አገዛዝም ከማዕቀቡ የሚተርፍ እንዳልሆነ ነው እየተነገረ የሚገኘው። በአጠቃላይ በኢትዮጵያ ወቅታዊ ሁኔታ በተለይም በአማራ ክልል ያለውና በቀጠናው እየተጠናከረ የመጣው የጸጥታ ችግር ለዓለም አቀፉ ማህበረሰብ ትልቅ ስጋት ሆኖ ተደቅኗል። እነዚህንም ጉዳዮች እናነሳለን። ሌሎች መረጃዎችንም በማከል ወደ እናንተ ከምናቀርበው የዕለቱ የመረጃ ክፍለ ጊዜ ጋር አብራችሁ እንድትቆዩ ግብዣችን ነው። አሁን በቀጥታ ማምራው ወደ ዘውትር ተሳታፊያችን ይሆናል። አዲስ አበባ ዛሬ አንድ ዓመት አካባቢ የተያዙ ወጣቶች አሁን ያሉበት የገቡበት አይታወቅም። ፍርድ ቤትም አልቀረቡም። የታሰሩበት እስር ቤት የት እንደሆነም አይታወቅም። ከነዚህ መሃል ገነት አራጌ ትገኝበታለች። ገነት አራጌ የኢዜማ የቀድሞ የሴቶች ጉዳይ ኃላፊ ናት። በጣም ጠንካራ ወጣት ናት። እሷን ጨምሮ በርካታ ወጣቶች ተይዘው የት እንደገቡ አልታወቀም። ቤተሰብ አስክሬንም ከሆነ ስጡንና እርማችንን እናውጣ ብለው እየጠየቁ ነው። የትኛውም የኢትዮጵያ እስር ቤት የትኛውም ድብቅ እስር ቤት ተፈልጎ ታስሰው ጠፍተዋል። በጣም አስገራሚ ነው። በህወሓት ጊዜ እንዲህ አይነት ነገር ሰምተንም አይተንም አናቅም። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ በዚህ አንጻር ምንም አይነት መግለጫ አለመስጠቱ በራሱ አነጋጋሪ ነው። እንደሰማነው ከሆነ የገነት አራጌ ወላጅ ቤተሰቦች እነ ፕሮፌሰር ብርሃኑ ነጋን እቤታቸው ጋብዘው በከፍተኛ የወዳጅነት ስሜት እንዳስተናገሯቸው ነው የሰማነው። ቤተሰብ ምናልባት እነ ፕሮፌሰር ብርሃኑ ነጋ በዚህ ረገድ የሚረዷቸው እንደሆነም ተማጽኖ ጥያቄ አቅርበው ነበረ። በኢዜማ በኩልም ሆነ በፕሮፌሰሩ በኩል እስካሁን ስለ ጉዳዩ ትኩረትም አልተሰጠም። ምናልባት ይሄ ጉዳይ ወዴት ሊያመራ ይችላል የሚለው የብዙ ኢትዮጵያውያን ስጋት ነው። ወንጀል ሰርተውም ከሆነ በአግባቡ በሀገሪቱ ሕግ መሰረት ፍትህ ማግኘት ሲገባቸው በህይወት ይኑሩ አይኑሩ የሚታወቅበት ነገር በሌለበት አንድ ዓመታቸውን ትላንትና ደፍነዋል። በዚህ ላይ የኢትዮጵያ ህዝብ አብዮታዊ ፓርቲ ኢህአፓ መግለጫ አውጥቷል። በአስቸኳይ ያሉበት ቦታ እንዲታወቅ ይደረግ ዘንድ ነው ጥሪ ያቀረበው። በአብይ አህመድ አገዛዝ በኩል ምንም አይነት ምላሽ እየተሰጠ አይደለም። እነዚህ ወጣቶች የት ነው ያሉት? በህይወት የሌሉም ከሆነ ይነገረን የሚለው የቤተሰብ ተማጽኖ ጠንክሮ እየተሰማ ነው ያለው። እነዚህ ሰዎች ሲዋጉ ሲያሴሩ አልተያዙ። በግልጽ የመንግስት ደጋፊ የሆነው የኢዜማ ፓርቲ አባል ሁና በብቃት ስትሳተፍ የነበረች እጅግ በጣም ብሩህ ጭንቅላት የነበራት ከፍተኛ የሆነ አቅም ያላት ልጅ ምንም ባላጠፋችውና ባልሰራችው ወንጀል ታፍና ተወስዳለች። በጠራራ ፀሐይ ነው የተወሰደችው። ህዝብ እያየ ነው የተወሰደችው። ሁለተኛ ሌሎችም የእሷ ጓደኞች ባንኮች ላይ የሚሰሩ የኢትዮጵያ ቴሌኮሙኒኬሽን መስሪያ ቤት ላይ የሚሰሩ ከሚሰሩበት ተቋም በተለይ ባንክ የሚሰራው ሜክሲኮ አካባቢ የሚገኘው የመከላከያ ዩኒፎርም የለበሱ ታጣቂዎች መስሪያ ቤቱ ድረስ ገብተው ነው የወሰዱት። ከዛ በኋላም የቤት ፍተሻና ብርበራ አድርገዋል። እነዚህ ሰዎች ሌላ ሰው ወይም ሌላ የታጠቀ ኃይል ወይም ሌላ ድርጅት ወይንም ገንዘብ የፈለገ ሰው አፍኖ ገንዘብ ለመደራደር እንዳልወሰዳቸው የሚያሳዩ በርካታ ምሳሌዎችን መጥቀስ እንችላለን። እንግዲህ እነዚህ ሰዎች አንድ ዓመት ሆኗቸዋል። ሳናጣራ እናስርም። ከዚህ በፊት እኛ አሸባሪዎች ነበርን በየቀበሌው እና በየወረዳው ቶርች ማድረጊያ ማዕከላትን በድብቅ ወጣቶችን እያስገባን ስንገድል ዘቅዝቀን ስንገርፍ በኤሌክትሪክ ስንጠብስ ብልታቸው ላይ ሃይላንድ ስናንጠለጥል ነበር። እኔ በኢህአዴግ ስም በፓርላማው ላይ ኢህአዴግን ወክዬ ይቅርታ ጠይቃለሁ ያለ መንግስት ዛሬ እነዚህን ወጣቶች ምንም ወንጀል ያልሰሩ ወጣቶችን አፍኖ አንድ ዓመት ሙሉ ፍርድ ቤት አለማቅረብ አይደለም ትልቁ ወንጀል፣ ያሉበትን ቦታ እንኳን አለማሳወቅና ቤተሰቦቻቸው 365 ቀናት ሙሉ እንቅልፍ አጥተው
ተኝተው ሲተኙ ለዜጎች ክብር የሌለው መንግስት መሆኑን በእነዚህ ግለሰቦች ብቻ እንኳን አገር ላይ አብዮት የሚያስነሳ ወንጀል ተፈጽሞባቸዋል። ነገር ግን እነሱ ብቻ አይደሉም። የብልጽግና ደጋፊ ፓርቲ የሆነው የኢዜማ ሊቀመንበሩ እኮ ከታሰረ ዓመት አልፎታል። ሌሎችም አባላቶች እኮ በየክፍለ ሀገሩ እየታፈኑ እየተሳደዱ መድረሻ አጠው ራሳቸውን ደብቀው ነው የሚገኙትና እንግዲህ የሚደግፈውን ፓርቲ እንደዚህ ካሳደደ የሚገዳደሩ ፓርቲዎች ቢኖሩ ምን ሊያደርጋቸው እንደሚችል የዚህ መንግስት አጠቃላይ ወንጀል ቁልጭ አድርጎ የሚያሳይ ነገር ነው። ነገር ግን ዛሬ እነሱን አፍኖ የት ቦታ እንዳደረጋቸው አይናገርም። ገሏቸውም ይሁን ከፍተኛ የአካል ጉዳት ደርሶባቸውም ይሁን በረሃብ ምክንያት ምግብ አቅርቦት በሕክምና እጦት ምክንያት ህይወታቸውን አጣው ከሆነ የሚታወቅ ነገር የለም። ይህ ነገር ግን 100 ዓመትም እንኳን ቢወስድ የብልጽግና አመራሮች በህይወት እስካሉ ድረስ የሚጠየቁበት የዓለም አቀፍ ወንጀል ሆኖ የተመዘገበ ነገር እንደሆነ ነው። ለቤተሰቦቻቸው ከፍተኛ ጭንቀት የኢትዮጵያ ህዝብ አብሮ መጨነቅ መቻል እንዳለበትና መንግስትንም ጥያቄ ማቅረብ እንዳለበት። እነዚህ ሰዎች መሳሪያ ይዘው ሲዋጉ አልተያዙ። ዛሬ መሳሪያ ይዘው የሚታገሉ ወጣቶች ሊማረኩ ምን ሊያደርጋቸው እንደሚችል እንግዲህ ገምተው አዲስ አበባ ከተማ ላይ ቢሮ ከፍተው የሚንቀሳቀሱ ፓርቲዎችን 1 ዓመት ሙሉ አፍኖ ሰውሮ የት ቦታ እንዳስቀመጣቸው ሳያሳውቅ ዝም ማለቱ የስርዓቱን እጅግ በጣም ጨካኝነትና ለህዝብ የማያስብ አገዛዝ እንደሆነ ነው ማየት የሚቻለው። መሳይ በቀጥታ ወደ አማራ ክልሉ ጉዳይ እንገባለን። በአማራ ክልል ያለው ወቅታዊ ሁኔታ በተመለከተ በእጅ የሚገኙትን መረጃዎች እንድታካፍልን እድሉን እሰጥሃለሁ። መልካም መሳይ፣ እንግዲህ በማዕከላዊ ጎንደር ልክ እንደ ደቡብ ጎንደሩ በርካታ ቦታዎች ላይ ውጊያ እየተደረጉ እንደሚገኙና መነሻውን ከጭልጋ ወረዳ ጫንድባ ከተማ አድርጎ ወደ ጣቁሳ ደርጊ አቅጣጫ ሲጓዝ የነበረ የአገዛዙ ጦር በአብዛኛው መደምሰሱን መረጃዎች ያመላክታሉ። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት ዕዝ በጌምድር ክፍለ ጦርና ዞብል ጃኖ ክፍለ ጦር ጥምር ኃይል መንገድ ላይ ተቆርጦ የተከበበ የአብይ አህመድ ጦር በከፍተኛ ሁኔታ የተደመሰሰ ሲሆን አብዛኛው ኃይሉ የመንገድ ራቶ ነው ቆርቆ እንደቀረ መረጃዎች እየጠቆሙ ይገኛሉ። በጭልጋና ጣቁሳ ወረዳ አዋሳኝ የሚገኙ ጨውድባና ወርቅ ድባ በተባሉ ቦታ ላይ ከቀኑ 9 ሰዓት ገደማ በተጀመረውና እስከ ምሽቱ 2 ሰዓት በዘለቀው እልህ አስጨራሽ ድርድር ከፍተኛ ተጋድሎ የተደረገ ሲሆን የአገዛዙ ጦር ጭኖት ይንቀሳቀስ የነበረ አብዛኛው ከነሰራዊቱ ተደምስሷል። የአገዛዙ ሻለቃ አመራርን ጨምሮ 100 አለቃና ትይዩ ኃላፊነት ያላቸው አመራሮች እንዲሁም በመቶዎች የሚቆጠሩ መስመራዊ መኮንኖች እና ሌሎች የስርዓቱ የጸጥታ ኃይሎች ተደምስሰዋል ተብሏል። አብዛኛው የጦር ቁሳቁስ በነበረው የተኩስ ልውውጥ የጋየና የወደመ ሲሆን ከ150 በላይ ሙትና ቁስለኛ ተመዝግቧል። የጦሩ ቁሳቁስ መጫኛ የነበረው ተሽከርካሪዎችም ሙትና ቁስለኛን ማመላለሻ ሆነው አምሽተዋል። ከዚሁ ትናንት ውጊያ ከተደረገበት ቦታ ላይ በ12 ቀናት ልዩነት ውስጥ የትናንቱ ውጊያ ለ4ኛ ጊዜ ሲሆን የትናንቱን ጨምሮ 2 ሻለቃ 5 የመቶ አለቃና 2 ሎጂስቲክስ መምሪያ ኃላፊዎች በድምሩ 9 አመራሮችን ጨምሮ ከ250 በላይ ሙትና ቁስለኛ ከ150 በላይ የመሳሪያ ምርኮኛ ከ25,000 በላይ ጥይት ተተኳሽ ገቢ ማድረጋቸውን አስታውቋል። በአሁኑ ሰዓት የአገዛዙ ጦር ኃይል ቁስለኞችን ከወረዳ ወረዳ አንቀሳቅሶ ማሳከም እንዳይችል መንገዱ ወደ ጫይ፣ ወደ ጭልጋ፣ ወደ ጣቁሳ ደርጊ የሚወስዱ መንገዶች በሙሉ በመዘጋታቸው በቆረጣ የተዘጋ ሲሆን የሄሊኮፕተር አማራጭን እንደ መጨረሻ አማራጭ ሊጠቀም በእንቅስቃሴ ላይ እንደሆነ መረጃዎች ያመላክታሉ። በሌላ ዜና የአማራ ፋኖ ብሔራዊ ንቅናቄ አፋብን ምስራቅ አማራ ቀጠና ሚኒሊክ ዕዝ ለአካል የሆነችው ላስታ ጀነራል አሳምነው ጽጌ ኮር ከሁሉም ክፍለ ጦሮች የተወጣጡና የኮሩ ነብሮ ኮማንዶዎች ዋክሹም ብርጌድን ጨምሮ በተሳተፉበት አውደ ውጊያ በአገዛዙ መከላከያ ሰራዊት ላይ ድል ተቀዳጅተዋል። በቡግና ወረዳ አይና ከተማ ላይ በዙሪያው በተደረገ ከባድ ትንቅንቅ የአገዛዙን የጦር ኃይል ምሽግ በመስበር ከ82 በላይ በመደምሰስ 25 ክላሽ 1520 የክላሽ ተተኳሽ 32 የእጅ ቦምብ 26 የወገብና የደረት ትጥቅ በመማረክን ውጊያውን በድል ማጠናቀቃቸውን አስታውቋል።